በ5 ደቂቃ ውስጥ ከ6 ወር እስከ 1 ዓመት ላሉ ህፃናት የምናደርሰው ፈጣን ቁርስ። አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወደ አሰራሩ እንሂድ። የሚያስፈልገን ግብአት በሰል ያለ ሙዝ አለኝ፣ ተቆልቶ ተፈጭቶ የተዘጋጀ በሶ አለ። እዚህ ጋር ደግሞ ወተት የምንጠቀመው ከ1 ዓመት በላይ ስላልሆኑ ልጆቻችን የእናት ጡት ወተት ወይንም ደግሞ ፎርሙላ ነው የምናደርገው። ሌላ ንጹህ ሳህን እዚህ ጋር እናዘጋጃለን። በመቀጠል የሙዙን ልጣጭ እንልጣለን። በሹካ አድርገን በደንብ ፍጭት እናደርገዋለን። ልጆቻችን ለማዋጥ እንዳይቸገሩ በደንብ ቀጠን እናደርገዋለን። ያዘጋጀነውን ሙዝ ወደሚመገቡበት ሳህን ላይ እናደርጋለን። አሁን ወተት ስለምንጨምር እንደዚህ ጎርጎርዳ ያለ ሳህን ስለሚያስፈልገን ወደ ሳህናቸው ላይ ሙዙን እንገለብጣለን። እዚህ ጋር 2 ማንኪያ የሾርባ ማንኪያ ማለት ነው፣ በሱ 2 ነው የምጨምረው። እናንተ ወተቱን ለብ ማድረግ አትርሱ። ለብ ማለት ወተቱን አዘጋጅታችሁ የሞቀ ውሃ ውስጥ መጨመር ማለት ነው። ፎርሙላም አይፈላም፣ የእናት ጡት ወተትም ስለማይፈላ የሞቀ ውሃ ውስጥ ቁጭ ማድረግ ትችላላችሁ። እንደምታዩት በደንብ ካዋሃድን በኋላ እዚህ ጋር የሻይ ማንኪያ አለኝ 2 የሚያክል በጣም ሳትሞሉ ታደርጉና በደንብ ታዋህዱታላችሁ። ስታዋህዱት ወፈር ያለ ነገር ከሆነባችሁ ትንሽ ወተት ወይንም 1 ማንኪያ ወተት መጨመር ትችላላችሁ፣ ለማዋጥ እንዳይቸገሩ። በደንብ ካዋሃደን በኋላ እዚህ ጋር ሲኒ አለኝ፣ በሲኒ ነው የማደርገው። እናንተ ደስ ባላችሁ ነገር ማድረግ ትችላላችሁ። በሳህኑም እንደዚህ ማቅረብ ትችላላችሁ። ግን አነስ ብሎ ቶሎ እንዲመገቡት ለአይናቸው ደስ እንዲላቸው አነስ ባለ ዕቃ ብታረጉላቸው ቆንጆ ነው። እንደምታዩት እንግዲህ የ5 ደቂቃ ቁርሳችን እንደዚህ ሆኖ ደርሶልናል። ሁላችሁም ይሄንን መሞከር ትችላላችሁ። በጣም ፈጣን ነው፣ ቀላል ነው፣ በቀላሉ ማግኘት የምንችለው ነገር ነው።
ሙዝም በሶም ሁላችንም ቤት ውስጥ ይኖራል ብዬ አስባለሁ። ስለዚህ ይሄንን እንደዚህ አዘጋጅተን መመገብ እንችላለን። ሌላ እንሰራላችሁ የምትፈልጉት ቪዲዮ ካለ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይህንን ቪዲዮ ላይክ ማድረግ አትርሱ። ለወዳጅ ዘመዶቻችሁ ሼር ማድረግም እንዳትረሱ። በተጨማሪ ሌላ የልጆች የምግብ አሰራር ከፈለጋችሁ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ስለተከታተላችሁኝ አመሰግናለሁ።